በትዳር ዙሪያ ወጣቶች ስትጋቡ መቼም ያወላጅ የመጀመሪያው ዓለሙ ልጁን መዳር ነው። የወንድም ሆነ የሴት እናት ቤተሰብ ግን ከተጋባቸው በኋላ በተለይ ሴቷ ባህሪዋ የመቀያየር ነገር አለ። የባሏን ዘመዶች ብዙ ይሄ ያለ ነው፣ አማትና ምራት ይባላል። ቤተሰብ ግን ልክ እንደ ልጁ ነው የሚያየው። ምክንያቱም ትዳሩን ወዶ ፈቅዶ ደግሶ ከጎረቤት ጋር ተደስቶ የዳረው ስለሚፈልገው ነው። ትዳር ይዞ እንዲኖርላት ወንድም ሆነ ሴቱ እና በተለይ በሴት ወገን ምን ሆናችሁ ነው እንደዚህ ባህሪያችሁ የሚቀያየረው እንዴ? መከራዋን አይታ ስንት አሳድጋ የሰጠችሽን ባል እናቱን ማክበርና መውደድ ነው ያለብሽ። አንተም ደግሞ ስታገባ መጀመሪያ ማስጠንቀቂያ መስጠት አለብህ። እኔ ቤተሰቤ እንዲህ ነው እንዴት ማድረግ ካልቻልሽ እንደዚህ ጠይቃለሁ። በገንዘብ ብቻ አይደለም ደግሞ የሚጠየቀው። ቤተሰብ እረዳለሁ ሲባል በሀሳብ በፍቅር ሊሆን ይችላል። እና ቤተሰቡን እንደዚህ በሚጠይቅበት ሰዓት የምትናደዱና ደስተኛ የማትሆኑ ሚስቶች አላችሁ። በተለይ በሴቶች በኩል መሆን የለበትም። ነገ እኮ አንቺም ወልደሽ ስትድሪ የዛው ዕጣ ፈንታ ነው የሚደርስሽ። በተለይ ሴቶች እናቶቻቸውን የወንዶቹን እናት አባዬ እትዬ እናቴ ብለሽ ብትይዣቸው እኮ ከልጃቸው በላይ ሊወዱሽ ይችላሉ እንደውም። ምክንያቱም ደስ ብሏቸው ነው የዳሩት፣ ፈልገውት ነው አይደል የሰጡሽ። ቢፈልጉም የወንዱን እናት እንደ እናትሽ ነው ማየት ያለብሽ። ወንዱን ብትሆን እንደዛ በሴቶች ይብሳል እንጂ እናቷን እንደ እናትህ ማየት አለብህ፣ ማክበር አለብህ፣ መጠየቅ አለብህ። ቤተሰብ ሲመጣ ወደ ቤተሰብ ስትሄድ ልዩ ባህሪ ማሳየት የለብህም። በሴቶች ቢብስም እና ስትጋቡ ይሄንን ግንዛቤ ውስጥ መክተት አለባችሁ። በቃ ደግሞ ቤተሰብ በእርግጥ የወንድም የሴትም ቤተሰብ የሆነ ጋፕ መኖር አለበት። ወደ ቤተሰብ ጥየቃ ወደ ልጆቻችሁ ጋር ስትሄዱ መስመር ማበጀት አለባችሁ። ሁልጊዜ መሄድ ጥሩም ላይሆን ይችላል። ተነፋፍቆ መገናኘት ምን ማለት በተቻለ መጠን ከአቅም በላይ የሆነ ጉዳይ ካልሆነ እዛም ሄዶ ረጅም ቀን ረጅም ሰዓትም ረጅም ቀናትም ማሳለፍ ጥሩ አይደለም። እና የሆነ ፕሮግራምድ መሆን አለባችሁ። ቤተሰብን ብትሆኑ ስትሄዱ ስትጠይቁ በተቻለ መጠን